የጸሎት ልምምድ ለሌላችሁ አንድ አጭር ጸሎት ልጠቁማችሁ። ያራሽ የቀዳሽ ጸሎት ይሏታል። ማንኛውም መነኮሳት በገዳም ውስጥ ያሉ አባቶች በቀደሙት ጊዜያት በበረሃ ውስጥ ብዙ ስራ እየሰሩ የሚጸልዩት ጸሎት ህይወታቸው ላይ ደግሞ በጣም የሚታይ ለውጥ ያመጣች አጠር ያለች ጸሎት ነች። እቺን ጸሎት እነግራችኋለሁ። እቺን ጸሎት የቤተ ክርስቲያን ስርዓት በተደነገገልን ሁሉ ሰዓታት በማንኛውም ሰዓት ስራም እየሰራን ይሁን ወደ ተለያየ ቦታ እየሄደን ልንጸልያት ምንችል ጸሎት በጣም ኃይል ያላት ጸሎት ነች። በተለይ ደግሞ በግብጽ የበረሃ አባቶች ዘንድ የተለመደች እጅግ መልካም ሐሳብ ያላት ጸሎት ነች። ሰውን ከፈጣሪ ጋር ታስታርቃለች። የራስን ኃጢአተኝነት በማሳመን የእግዚአብሔርን ምሕረት ታስለምናለች ይሏታል። 3 መስመር ነች። ጸሎቷም እንዲህ ትላለች: ጌታዬ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ እኔ ኃጢአተኛውን ማረኝ። ድድገማት አይደል? ጌታዬ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ እኔ ኃጢአተኛውን ማረኝ። እችን ጸሎት እየደጋገሙ እያሉ አባቶቻችን በጣም ብዙ ፈውስ፣ በጣም ብዙ የህይወት በረከት አግኝተውበታል። እናንተም እንድትጠቀሙበት ነው። ቻው።